ጥርት ያለ ሸር ወይም መጥፎ ነገር ብቻ ያለበት ነገር የለም ወይም ደግሞ እንዲህ አይነት ኑሮ የለም። ማንኛውም መጥፎ የምንለው ነገር ወይ እሱ ራሱ በሌላ ጎን ጥሩ ነገር ያከለ ነው ወይ ደግሞ በስተጀርባ ሌላ ጥሩ ነገር ይዞ የሚመጣ መሸጋገሪያ ነው። ስለዚህ ይህንን ማወቅ ያስፈልገናል። ንስቢ የሆነ ሸር አለ። ከሌላ ነገር አንፃር ሸር እንለዋለን፣ ግን ሌላ በጎኑ ካቀፈውና ካጣመረው መገለጫ አንፃር ወይ ደግሞ ከሚያሳድረው ተጽዕኖ አንፃር ወይ ወደፊት ከሚያመጣው ጥበብ አንፃር አላህ ይህንን ነገር አብሮ አስቀምጦታል ማለት ነው። ለምሳሌ ሸር ነገርም ብናስብ ሐታ ኢብሊስን ብናስብ ኢብሊስ ባይኖር ኖሮ ሰዎች ኢማናቸው ጠንካራ እንዲሆን ፈተና አይጋረጥባቸውም ነበር። የኢብሊስ ጉትጎታ ወይም የሸይጣን ጉትጎታ ባይኖር ኖሮ ኢማናቸው ተጣርቶ ከፍ ያለ ደረጃ ላይ ላይደርስ ይችላል። ወይም ከዚህ ውጭ ያሉ ችግሮችን ስንመለከት እነዚህን ችግሮች አስበን ከነሱ ለመጠንቀቅ በምናደርገው ጥረት ወይም ደግሞ ሌሎችን በችግራቸው ላይ ለማገዝ በምናደርገው ጥረት ሁሉ የምናገኘው ነገር አለ እና አላህ እነዚህ ነገሮችን ማድረጉን ስናስብ እንደው ከእዝነቱ አንፃር አላህ አዛኝ አይደለ ወይ የሚለውን ነጥብ ብቻ አይደለም ማሳት ያለብን። አላህ አዛኝ እንደሆነው ሁሉ አዋቂም ነው፣ ስለወደፊቱ ያውቃል። አላህ አዛኝ እንደሆነው ሁሉ ጥበበኛ ነው። አላህ አዛኝ እንደሆነው ሁሉ ፍትህኛም ነው። የሱ እዝነት የማይገባቸውን ሰዎች ላይሰጣቸው ይችላል፣ ይህን ላያድላቸው ይችላል። ስለዚህ ይህንንም ማሰብ አንድ ተገቢ የሆነ ቁም ነገር ነው ማለት ነው። ታዲያ ቅድም እንዳልኩት በአንድ ነገር ውስጥ ያሉትን መልካም ነገሮችን ራሱ ማሰብ አንድ መሰረታዊ ነገር ነው። ምክንያቱም መጥፎ ነገር መኖሩ ወይም መሰቆቃ፣ ችግር መብዛቱ አንደኛ እነሱ እንደሚያስቡት ከኸይር አንፃር በጣም ጥቂት ነው፣ ኢምንት ነው። ለምሳሌ በግለሰብ ደረጃ አንድ ሰው አንድ አይኑ ቢጠፋ እከሌ በጣም ተቸገረ፣ አንድ አይኑ እኮ ጠፋ ይባላል። طيب ሌላኛው አይኑስ፣ ጭንቅላቱስ፣ አፍንጫው፣ አፉ፣ ሌላው መላው የሰውነት አካሉስ እያንዳንዱ ነገር የራሱን ተገቢ ስራ እየተወጣ ባለበት ሁኔታስ ይሄ የአላህ እዝነት አይደለም? ይሄ ብቻ አይደለም። ችግርተኛ የሚባሉ ሰዎችና ችግርተኛ ያልሆኑ ሰዎችን እናስተያይ። ያኒ የታመሙ ሰዎች ይበዛሉ ወይስ ጤነኞች ይበዛሉ? በእርግጠኝነት ጤነኛ ነው የሚበዛው። የታመሙ ሰዎች ሲታመሙ ዜና የሚሆነው ለዚህ እኮ እከሌ እኮ ጤነኛ ነው የሚል ዜና ሰምተን አናውቅም አይደል? አዲስ ነገር አይደለምና መሰረታዊ ይዘቱን የቀጠለ ነገር ነው። ታመመ የሚባለው ግን አዲስ ዜና ነው። ጦርነት ያለበት ቦታ ስንት ነው በአለማችን ላይ? ውስን ቦታዎች ናቸው። በሰላም የሚኖሩ ሀገራት ይበዛሉ። በአንድ ሀገር ላይ ጦርነት ቢኖር ራሱ ሙሉ ሀገሩ በጦርነት ታመሰ ማለት አይደለም። ስለዚህ መጥፎ ነገር መኖሩ የአላህን አዛኝነት ጥርጣሬ ውስጥ ይከታል የሚሉት አላዋቂዎችን ወሬ ስንመለከት طيب ጥሩ ነገር ያውም እጥፍ ድርብ ሆኖ ከምናስበው በላይ በዝቶ ሳለ ይሄ ለምን የሱ መኖርን የሱን እዝነት የሱን ቻይነት አያመላክትም? በእርግጠኝነት ያመላክታል፣ ይበልጥ ያመላክታል እንዲያው። ነገር ግን መረሳት የሌለበት ቅድም እንዳልነው አላህ አዛኝ ብቻ ሳይሆን አዋቂም ነው። አዛኝ ብቻ ሳይሆን ጥበበኛም ነው። ስለዚህ ከሱ ጥበብ አንፃር እነዚህ ነገሮች ማገናዘብ አለብን። ነገር ግን ብዙ ሰዎች እነዚህን ጥበቦች ላያውቁ ይችላሉ። ፈተና የሆነውም ቅድም እንደተባባልነው በዚህ ምክንያት ነው። ማዕነሁ እነዚህ ጥበቦችን ማገናዘብ ቀላል ነው፣ ይሄን ያህል የሚከብድ አይደለም። ግን እኛ የማናውቃቸው ደግሞ አላህ የሚያውቃቸው ሚስጥሮችና ጥበቦች አሉ። እነዚህን ሚስጥሮች አላህ ቢገልጽልን ኖሮ ይሄ ምድር የፈተና ዓለም ይሆን ነበር? አይሆንም ነበር። ፈተና የሆነው ለዚህ ነው። ልብ በሉ እስቲ ይህንን የቁርአን አንቀጽ في سورة آل عمران الله من ይላል ما كان الله ليذر المؤمنين على ما أنتم عليه حتى يميز الخبيث من الطيب ከዛ በኋላ ምን አለ وما كان الله ليطلعكم على الغيب ይላል። አላህ አማኞችን አሁን ባላችሁበት ሁኔታ ላይ ጥሩን ከመጥፎ ወይም ደግሞ ንጹህን ከቆሻሻው ሳይለይ አይተወውም ማለት። ስለዚህ ፈተና ነው ማለት ነው። ሰዎች በተግባር የሚጣሩበት ወንፊት ነው። ግን ውጤቱስ ምንድነው? ወይም ከበስተኋላው ጥበብ ምንድነው? ምን አለ ቀጥሎ وما كان الله ليطلعكم على الغيب አላህ ግን የሩቅን ሚስጥር ሊያሳውቃችሁ አይደለም። የወደፊት ጥበቡ እንዲህ ነው እያለ